Tonight, the stunning collapse of an alliance between the President of the United States and the world's richest man, their relationship exploding in front of the world. ክቡር ዶክተር ጥላሁን ገሰሰ እኔ አላማረኝም በተሰኘው ሙዚቃው ላይ ያዋከቡት ነገር ምዕራፍ አያገኝም ፍቅሬ ፍቅሬ በዛ እኔ አላማረኝም ያለው እንደ አሜሪካው 45ኛና 47ኛው ፕሬዝዳንት ዶናልድ ትራምፕና እንደ ልዕለ ሞጃው ኢሎን መስክ ላሉ ለእርጅና ሲታጩ በአጭር ለተቀጩ የፍቅር ታሪኮች ሳይሆን አይቀርም። ያዋከቡት ነገር ምዕራፍ አያገኝም ፍቅሬ ፍቅሬ በዛ እኔ አላማረኝ ያዋከቡት ነገር ምዕራፍ አያገኝም ፍቅሬ ፍቅሬ በዛ እኔ ዶናልድ ትራምፕ ሃኒሙናቸው እንኳን በወጉ ሳይጠናቀቅ መንግስትን እየበዘበዙት ያሉትን የኢሎን መስክ ኩባንያዎችን ኮንትራት አስቆማለሁ ሲሉ ኢሎን መስክ በበኩሉ አንተ ካልክማ ሰማንያችንን መቅደድ ብቻ ሳይሆን አዲስ ፕሬዝዳንትም ያስፈልገናል ነጩን ቤተ መንግሥት ለቀህ መውጣት አለብህ እያለ ነው። አንድ ከፍተኛ ባለሥልጣን ደግሞ ኢሎን ወደ አሜሪካ የገባው በሕገወጥ መንገድ ነው፣ ምርመራ ይደረግና ወደ መጣበት ይጠረዝ በማለት ሐሳባቸውን አቅርበዋል። ታዲያ የሁለቱን እሰጥ አገባ ተከትሎ ኢሎን መስክ በአንድ ሌት በግሉ $34 ቢሊዮን ከስሮ አድሯል። እንግዲህ ይህ ገንዘብ ማለት 5 የሚሆኑ የታላቁ ህዳሴ ግድቦችን ገንብተን እንደ ግልገል ግቤ 3 ያለ ሌላ ግድብ ለመገንባት የሚሆን ገንዘብ ይተርፈናል ማለት ነው። ነገርየውን እዚህ ደረጃ ላይ ያደረሰው ምክንያት ከዚህ ዝቅ ብለን እናስረዳለን። በያዝነው ዓመት በ2025 መጀመሪያ አካባቢ ትራምፕ መንግሥት አለበት ያሉትን የወጪ ጉድለት ለመሙላት አንድ ትልቅ ቆንጅዬ ቢል በማለት የሰየሙትን የ3.8 ቢሊዮን ወጪ ይፈርማሉ። ይሄ ገንዘብ ደግሞ የክሊን ኢነርጂ ታክስ ክሬዲቶችን ያስወግዳል። ክሊን ኢነርጂ ታክስ ክሬዲት አማራጭ የኃይል ምንጮችን እንዲጠቀሙ ለማበረታታት መንግሥት ለሰዎችና ለንግድ ሥራዎች የሚያደርገውን የወጪ ቅነሳ የሚያሳዩ ናቸው። ታዲያ ይሄ ቅነሳ ሄዶ እንደ ቴስላና ስፔስኤክስ ያሉ የኢሎን መስክ ትልቅ ድርጅቶችን የሚጎዳ ሆኖ ተገኘ። ኢሎን መስክም ምንም እንኳን የመንግሥትን ቅልጥፍና ቢሮ በበላይነት የምመራው እኔ ብሆንም እነዚህ ቢሎች ግን በፍጹም አልቀረቡልኝም፣ ክህደት ተፈጽሞብኛል አለ። ወዲያው ወደ ኤክስ ገጹ በመሄድ was never shown the bill ትራንስፓረንሲ ኤኒዋን ሲል ጥያቄውን አስቀመጠ። ሐሙስ ዕለት የኢሎንን ክስ ተከትሎ ትራምፕ እንደውም በበጀታችን በቢሊዮን የሚቆጠሩ ዶላር ለመቆጠብ ቀላሉ መንገድ ለኢሎን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ዛቱ። ዛቻውን ተከትሎ የኤሌክትሪክ መኪና አምራቹ የቴስላ ኩባንያ የገበያ ድርሻ በ14 በመቶ ወይንም በ150 ቢሊዮን ቁልቁል ተፈጠፈጠ። ትራምፕ በዚህ አላበቁም። በትሩዝ የማኅበራዊ መድረካቸው ላይ ungrateful Elon, we helped his companies thrive and this is the thanks we get ምስጋና ቢሱ ኢሎን ኩባንያዎቹ እንዲበለጽጉ ረድተናል እና የምናገኘው ምስጋና ይህ ነው በማለት ጻፉ። የዓለማችን ልዕለ ኃያልና ልዕለ ሞጃ ሰው ያልተቀደሰ ጋብቻ ሲፈጽሙ የሚፈጠረው እንዲህ ያለ ነገር ነው። በደጉ ጊዜ አንዳቸው ለአንዳቸው የሸፈኑት ምስጢር ዛሬ ቅርንጫፎቹ በግፍ እንደተመለመሉበት ዛፍ በዓለም አደባባይ እርቃኑን ቆመዋል። ኳስ በመሬት የሚል ከሁለቱ ወገን እስካሁን አልተገኘም። እርግጥ ነው የመጫወቻ ሜዳው ግን ክፍት የሆነው ለትራምፕ ብቻ አይደለም። ኢሎን መስክም በቻለው አቅም አለኝ ያለውን ቡጢ እየሰነዘረ ፕሬዝዳንቱን ማሳጣትና ማስፈራራቱን ተያይዞታል።
ትራምፕ አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ እንደ ሁለተኛ ኩባንያዋ ከምትጠቀምበት ከስፔስ ኤክስ ጋር ያለውን ውል አቋርጣለሁ ሲሉ፣ ኢሎን ደግሞ አሁን የአሜሪካን 80% ዜጋ የሚወክል ፓርቲ የምናቋቁምበት ጊዜ ነው፣ ትራምፕ ከስልጣን መውረድ አለባቸው ሲል ተናግሯል። እንግዲህ መስክ ትራምፕን ለመዘረር ሌላው በዚህ የቃላት ጦርነት ውስጥ የሚጠቀመው በሚቀጥለው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። መስክ በዚህ አላበቃም። ሐሙስ አመሻሽ ላይ በወሲብ ቅሌት ወደ ዘብጥያ ወርዶ ሕይወቱ በዚያው ካለፈው ጄፍሪ ኤፕስቴይን ጋር በተያያዘ ይፋ ባልሆነ መዝገቦች ላይ የትራምፕ ስም እንደሚገኝ ያለበቂ ማስረጃ ሲናገር የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ወደ ሪንጉ ተጎትተው በመግባት ለመስክ ክሶችና ውንጀላዎች እንዲህ አሉ። ይህ በግብርና በወጪ ሕግ ደስተኛ ያልሆነው የኢሎን አሳዛኝ ክስተት ነው። ምክንያቱም ሕጉ እሱ የሚፈልጋቸውን ፖሊሲዎች አያካትትም። ትራምፕ ትናንት በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ችላ ያሉት በመምሰል አስተያየት ከመስጠት ቢቆጠቡም ኋላ ግን በትሩዝ የማኅበራዊ ሚዲያቸው ላይ ብቅ በማለት አዎ ከወራት በፊት በመንግሥቴ ውስጥ መልካም ሥራን ሰርተዋል፣ ከኔ ጋር መጋጨት ከፈለገ ግን በእርሱ ላይ ለመነሳት ግድ አይሰጠኝም አሉ። ነገር ግን በተለይ ትናንት ማለትም ሐሙስ ጁን 5 አመሻሽ አካባቢ የነበረውን የሁለቱን አካኪ ዘራፍ ውረድ እንውረድ ወንዱ ይለይልን ድንፋታን የተመለከተ በሁለቱ መካከል የተቀሰቀሰው እሳት አንዳቸውን ዋጋ ሳያስከፍል እንደማይበርድ በቀላሉ ይረዳል። የሁለቱ ጠብ ሮብ ላይ መጋጋል ጀምሮ ሐሙስ ከሰዓት በኋላ በኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ፍሬድሪክ መርዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ ሁሉን ነገር አሳልፎ የሰጠ አመዳፋሽ አፍቃሪ ይመስሉ ነበር። ኢሎን መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ ወዳጄ፣ እኔ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባላደርግልህ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ትሸነፍ ነበር እኮ ሲል የሰጠውን ሐሳብ አጣጣሉበት። መስክ ወዲያውኑ ስልኩን ላጥ አድርጎ ዴይሊ ፓኬጁን ገዝቶ ዳታውን አብርቶ የኤክስ ገጹን ከፈተና ምንም ቢሆን ሲል ለጠፈ። መኪናዬ ላይ የሚደረግልኝ ድጎማ ግድ አይሰጠኝም። ፍላጎቴ የብሔራዊ ሕልውና አደጋ የሆነውን የብሔራዊ ዕዳን መቀነስ ነው አለም። ደግሞም ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸንፉ እንደነበር ጠቅሶ ይህ አመስጋኝ አለመሆን ነው ሲል ለትራምፕ ነገራቸው። ልዕለ ሞጃው ከዚህ በኋላ ትናንት ከሰዓት ከ40 በላይ የኤክስ ቡጤዎችን በፕሬዝዳንቱ ላይ ከሰነዘረ በኋላ ነገሩ ከድጡ ወደ ማጡ ተሸጋገረ። አጅሬ በል ጓዝህን ጠቅለህ ጣሪ ደሞዝህን ተቀብለህ ቢሮውን ለቀህ ውጣልን ከመባሉ በፊት ኢሎን መስክ በትራምፕ አስተዳደር ውስጥ የበጀት ቅነሳ ሥልጣን ቁልፍ ቦታ ተሰጥቶት ነበር። ሲያልቅ አያምርበት እንዲህ ያለው ነው። የመስክ የመንግሥት ቅልጥፍና መሥሪያ ቤት ወይም ዶጅ ሁሉንም ኤጀንሲዎች መዝጋቱ፣ በሺዎች የሚቆጠሩ የመንግሥት ሠራተኞችን ማሰናበቱ በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተመዝግቦለታል። የማታ ግን አበው አንቺ ሰው ይሆናልን ትተሽ አይሆንም ምን ያዢ እንዲሉ ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ኃያላን ግለሰቦች መንገዳቸው ለየቅል፣ ንግግራቸው ሰይፍ ሆኖባቸው አረፈው። ታዛቢዎች
ወገን እንዴት ነው ነገሩ? በሁለቱ መሃል ሰይጣን ሳይገባ አይቀርም አሉ። ለጥቂት ጊዜም ይህ ስጋት እንዲሁ ሟርት ብቻ ይመስል ነበር። እርግጥ ነው ትራምፕ የሁለቱ ፍቅር ገደል እየገባ እንደሆነ እያወቁ እንኳን መስክ ከአስተዳደሩ ባለሥልጣናት ጋር ሲጋጭና በዚህ ዓመት መጀመሪያ ላይ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ግድ የለህም ጠላት ይፈር አሁንም ከጎንህ ነኝ ብለውት ነበር። ኋላ እሳቸውን ሊያሳፍራቸው ነገር። ታዲያ በዚህ ጊዜ ሁሉ መስክ በኦቫል ኦፊስ ወይም በትራምፕ ቢሮ አሊያም ወደ ማር አላጎ በሚያደርጉት በረራ ላይ ይገኝ ነበር። ኋላም መስክ ለ130 ቀናት እንደ ልዩ የመንግሥት ሠራተኛ ያሳለፈው ሳምንት ሲጠናቀቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት አደረጉ። ወዳጄ አትርሳኝ አልረሳህም ተባባሉ። እንደውም ትራምፕ መስክ ከፈለገ ነጩ ቤት ሁሌ ለእርሱ ክፍት እንደሆነና አንድ ቀን ሊመለስ እንደሚችልም ፍንጭ ሰጥተው ነበር። ስንቱ ነገር እያየነው በነበር ቀረ። ዛሬ ግን ዓለም የተለየች ናት። ጀንበር ዳግም በምስራቅ ስለመውጣቷ እንጃ። የነጩ ቤት በር በኢሎን መስክ ፊት ተከርችሞበታል። ቁልፉንም ቀይረውበታል። እንደ ከዚህ ቀደሙ ብላቴናውን እሽኮኮ ብሎ መግባት ይቅርና ብቻዬን እንኳን ልግባ ቢል በዚያ የሚያዋክብ ፖሊስ እንጂ ሰሚ ስለመገኘቱ ያጠራጥራል። ትራምፕ ሐሙስ ዕለት በንግግራቸው ኢሎንና እኔ ጥሩ ግንኙነት ነበረን በማለት የሁለቱ ትናንት ታሪክ ገጽ ላይ የተጻፈ እንጂ የዛሬ ሐቅ እንደማይሆን ጠቁመዋል። ጨዋታው ፈረሰ፣ ዳቦ ተቆረሰ። እዚህ ላይ ጥያቄው ይሄ ቀን በቆጠረ ቁጥር እየተጋጋመ የሚሄደው የሁለቱ እሰጥ አገባ ወዴት ያመራል ነው። ኢሎን መስክ በንግግሩ በሚደግፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባሎቻቸው ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ ከመንግሥቴ ጋር ያሉህን ኮንትራቶች አቋርጥብሃለሁ ዋ በማለት ያልተጠበቀ ካርድ ስበዋል። ይሄ ደግሞ በአስተዳደራቸው ውስጥ ያሉትን የመስክ የዶጅ አጋሮችን ኢላማ ሊያደርግ ወይም የቀድሞ ፕሬዝዳንት ጆ ባይደን በመስክ ላይ ጀምረዋቸው የነበሩት የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱት ይችላሉ። ኳስ በትራምፕ እግር ስር የሆነች ይመስላል። በሌላ በኩል ደግሞ የፓርቲያቸው የቀድሞ ለጋሽ የሆነውን ኢሎን መስክን እባክህ ቤታችንን እንደ ቤት ቁጠረው ለማለት ያሰፈሰፉ ዲሞክራቶች ጥቂት አይደሉም። ይህን የዲሞክራቶችን አካሄድ አበው የጠላቴ ጠላት ወዳጄ ነው አሊያም ፖለቲካ ላይ ቋሚ ጥቅም እንጂ ቋሚ ጠላት ብሎ ነገር የለም በሚል ይተረጉሙታል። የዲሞክራቲክ ስትራቴጂስት ሊአም ኬር ለፖለቲኮ እንደተናገረውም ነገርየው የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ውድ የፌርማታ ቤተሰቦች ለሁሉም ጊዜ መልስ አለው እያልን ለመሰነባበቻ ልዕለ ሞጃው ኢሎን መስክ በኤክስ ገጹ ላይ ያሰፈረውን አንድ ጽሑፍ አድርሰናችሁ ለአሁኑ እናብቃ። የትራምፕ ፕሬዝዳንትነት 3.5 ዓመታት ቀርተውታል። እኔ ግን ከ40 ተጨማሪ ዓመታት በላይ እኖራለሁ። ቸር እንቆይ።